ሰላም እንደምን አላችሁ ውድ ቤተሰቦቼ። ዛሬ የመጣሁት አንድ ምክር ለወላጆች ለመምከር ነው እና ይህም ምክር ምን መሰለህ? ልጆቻቸው እንዴት ነው የምትይዙት? ስታሳድጉ እንዴት ነው የምታሳድጉት? ልጆቻቸው ምን አይነት ፍላጎት አላቸው? ቀድሞ ነው የልጆቻቸው ፍላጎትን ማወቅ አለባችሁ። ማብላት ማጠጣት ብቻ ማልበስ ብቻ አይደለም። የሚፈልጉት ነገር አዘዋትሮ ራሱ የሚጫወቱት ጨዋታ ምንድነው? የሚጫወቱትን ጨዋታ ለይታችሁ ማወቅ አለባችሁ። ያን ጨዋታ ለምን ይህ ልጅ ለምን በየቀኑ ይህንን ጨዋታ ለመጫወት ፈለገ ብላችሁ ማሰብ አለባችሁ። ለካ የሱ የተሰጠ ታለንት ነው ይህንን ነገር ደጋግሞ የሚያደርገው ማለት ነው። ያንን ደጋግሞ የሚያደርገውን ነገር ሰፖርት ለማድረግ ሞክሩ። የሱ ፕሮፌሽን ነው፣ የተሰጠ ተሰጥኦ ነው እሱ። የእሱን ተሰጥኦ ፑሽ ካላደረጋችሁት ያን ሰው ወይስ ያ ልጅ በእናንተ ፍላጎት ገፍታችሁ ወዴትም ማድረስ አትችሉም። ግን የእሱ ሀሳብ የእሱ ፍላጎት ያለበት ቦታ ላይ ትንሽዬም ብቻ ከስር ብትደግፉ በቂ ቦታ ላይ እሱ የፈለገበት ማንኛውም ሰው የሚፈልግበት ቦታ ላይ መድረስ ይችላል ማለት ነው። ስለዚህ ልጆቻቸውን ቀድማችሁ የእናንተ እንደ የቤት ስራ የሚሆነው የኔ ልጅ ምንድነው የሚያደርገው? ምንድነው የምወደው? ምንድነው መጫወት የምፈልገው? ወይስ ዛሬ በቀልድ እንደተጫወተው ነገ የእሱ ህልሙ ነው ማሰብ ያለባችሁ ነገር ማለት ነው። ነገ ህልሙ ስለሆነ ያንን ህልም እንዲያሳካ ደግፉ። አደራ የምላችሁ ማለት ነው። ብዙኖች ሳናውቅ የምናጠፋው ይሄንን የእኛን ፍላጎት ብቻ እንዲያደርግ እናደርጋለን። የእኛን ልጅ ብቻ ይሄ አይጠበቅብንም። እሱ የምፈልገው ምኑን ነው? ያ ልጅ የሚፈልገውን ነገር በገንዘብም ሆነ በጉልበት በእውቀትም ቢሆን ለመደገፍ ሞክሩ። ነገ የእናንተ ልጅ ፕሮፌሽን ይሆናል። እመኑኝ። አመሰግናለሁ።